ጸልዩ። በኦሮሚያ አካባቢ ጸሎት ያስፈልጋል። እንዳለ ምድሪቷ ላይ ጥቁር ዳመና ጥቁር መጋረጃ ሲያደርጋየው ሰይፉ ግን ቆራርጦ ሲጥለው አየሁ። ጌታ እንደዚህ አለኝ፣ ይሄን የማሳይህን ዝም ማለት የለብህም ተናገር አለኝ። ተናገር ንገራቸው አለኝ። ጌታ ግን እንደዚህ አለኝ፣ ተናገር ንገር አለኝ። እንደገና በመንፈስ ያሳይ በጣም ብዙ የሞት መናፍስቶች አየ። የሞት መናፍስቶች በአካል ሲራመዱ ምድሪቷን ሲከቧት አየሁ። ተናገር ደም አፍሳሽ ነው። እርስ በእርስ በታሪክ ተደርጎ የማቅ ጦርነት በምድራችሁ ሊሆን ነው አለኝ። አኒዶሲያ ጋንቴሲ ባጋኒያ ኖሲያ በእንደ ሳጋኒያ ማንዶሲ እግዚአብሔር ከዚህ በፊት ሆኖ የማቅ አለኝ። በምድራችሁ ሆኖ የማቅ ታሪክን የሚያቆሽሽ የኢትዮጵያ ካርታ የእጅ መዳፍ በሚመስል ጭቃ እንዳለ ሙሉ ለሙሉ እንዳለ በጭቃ ሲሆን አሁን ያለው በዚህ ሰዓት አሁን ያለው ግን ያ ጣት የሰው ጣት ነው። 5 እጅ አየሁ። ጌታ የሰው ተንኮል ነው አለኝ። በክፉ መንፈስ የተያዙ የሰው ተንኮል አለኝ። አናማጂነስ ያማንዶ ለምድራችሁ የተጸነሰሰ ሞት አለ አለኝ ጌታ። በታሪክ ሆነው ማቅ አለ ጌታ። ምድሪቷን ሊያስደነግጣት የወጣ ኃይል አለ ይላል ጌታ። ሊበታትናት የወጣ ይላል ጌታ። አማኒኖስ ያዳንቶ አጋኒያኖስ ያዲ አሪላዲዮሲ ይሄን ንገር አለኝ ጌታ። ንገራቸው አለኝ። የሚሰሙ ንገር አለኝ። ተናገር እንዳሸሽግ አለኝ። እንዳለፈው ጊዜ እንዳሸሽግ አለኝ። አህምየኖት ያሲካ አባናዲያኖስ ያከቲ አቦልቶኖሲ አባጋንቲና ማጋቱና ማሳ በኢትዮጵያ ምድር እስካሁን ማቅ ደም እንደ ወንዝ ሲፈስ አያል። አሁን ያለው ሲፈስ እንደ ወንዝ የተለያዩ ሰዎች ግራ ሲጋባ ያለ ህዝብ ግራ ሲጋባ መንገድ ተዘጋግቶ ያለው ጌታ ሊያስደነግጥ የወጣ አለ። ህዝቤ ጩህ፣ ፊቴን ፈልግ። ኢትዮጵያ ከተጀመረች ታሪኳ ከጀመረ ጀምሮ እንደዚህ አይነት ደም መፍሰስ በታሪክ የሌለ አለኝ ጌታ። ሁሉም ሲባላ ያለው አማኒ ታጋኖሲ እንደ ዝንብ የሚመስሉ ክፉ መናፍስቶች ምድሪቷ ላይ ሲበተኑ ያለው አየዲና ማዮሲ ንገር ለሚያምነው ንገር ይለኛል ጌታ። አባጋና ዲና ማሲዮቶያ አልቅሱ ይላል ጌታ። አልቅሱ ጮሁ እንዳስመልጣችሁ ምድራችሁ እንዳስመልጣለ ጌታ። አባጋንተን የዶሲ አሁንም በድጋሚ በምስራቅ ድንገት የሚነሳ አውሎ ንፋሳ ያለው አባጋንቴ ነገቲን በሰሜን ሚንሳ ድንገት ንፋሳ ያለው ባላባቲና ማጋዱናማስ በምዕራብ በደቡብ በጋቲናማስ በመሃል ዋላቲንቴ ሰገኒና ማዶኖሴ በፌስታል በቃ መስሎ መኪናው ሲገባ ፓስ ውስጥ ያለው አረዲነ ጌቲያ ዶሴ አባጋቲናማስ ቦምቦች ያለው አቢዮ ለዲነ ሲያማ አልቅስ የክፉን እጅ እንድመታ አልቅስ ይላል ጌታ። ጩህ በኔ ፊት ይላል ጌታ። የአውሬው አባት ሆይ ምድራችንን ይቀርበል፣ ኢትዮጵያን ይቀርበላት። እጆቻችሁን ብድግ አድርጉት። አገራችንን ይቀርበል፣ ምድራችንን ይቀርበል፣ መሪዎችን ይቀርበል፣ ደቡብን ይቀርበል፣ ሰሜንን ይቀርበል፣ ምስራቁን ይቀርበል፣ ምዕራቡን ይቀርበል፣ እያንዳንዱን ይቀርበል። እግዚአብሔር እንደዚህ ይለኛል፣ ብትጮህ አስመልጣቸዋለሁ ይላል ጌታ። ምድራችሁን አስመልጣለሁ ይላል። ፊቴን ብቻ ፈልጉ ይላል ጌታ። በጨለማ ያለውን በብርሃን እገልጠዋለሁ ይላል ጌታ። በብርሃን እገልጠዋለሁ ይላል ጌታ። በዓለም ሁሉ እገልጠዋለሁ ይለኛል። እግዚአብሔር ሆይ መሸፈን ይሁን፣ ምድራችንን ሸፈን። ይቅርበል ጌታ ሆይ በኢየሱስ ስም እያንዳንዱን ይቅርበል። በመተሳሰብና ጌታዊ በአንድነት በፍቅር አንተን በመፍራት ሁሉም አንተን በመፍራት ምድራችን ላይ ውሎ ይደር። ኦሮሚያ ላይ ጸልዩ ተናግሬ ያለው በኦሮሚያ ክልል ለኦሮሚያ ክልል እንጸልያለን። በጣም ቀኝ እጃችሁ ብድግ አድርጉ። አታጋውሲያ ከንተሲ ቢጋና ጋና ጋኒያቶ አባጋኖ ተከዲያኖ ሲዲ አልቶን የቶሲያባ የሃሊላ ዳላዲና ማጎነ ተሲ ጥቁር መጋረጃ ሲዘረጋ ምድሪቷ ላይ ያለው ሐዘን ከባድ ድንጋጤ ምድራችን ላይ ሊያመጣ በዚህ ሐዘን ምክንያት ብጥብጥ ሊያመጣ ያለ የተመሸገ ምሽግ ያለው የጠላት ምሽግ ያለው አገር ሁሉ ሲበጠበጥ ልክ እንደ ጎሬላ ፋይተር ሰው እርስ በርስ ሲጣላ ያለው ካንቴንቶ ወከልተና ከዲናካ አባርዶኖ ከቲያሶ ኢባናጋና ጋንያ ጥቁር መጋረጃ አለው።
ከባድ ድንጋጤ ሊያመጣ ከባድ ድንጋጤ በውጪም በአገር ውስጥም ባሉ ሰዎች ላይ ከባድ ሐዘን ሊያመጣ በምድራችን ላይ ሐዘን ሊያመጣ የተመሸገ የተጠነሰሰ ጥንስስ ያለው ባኖ ሴዳንታ ትልቅ እንስራ የሚመስል የቆሸሸ ውሃ አለው። አይሆንም 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 ታና ሳጋናሳ አይሆንም 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 ሀቢያ ታና ሲካቶኔቴ ሰገኔ አማንታ ህዝቡ ሁሉ እጁን ይዘርጋ። ዘርጉ ዘርጉ። በምድራችን ያለ ሐዘንን ሊያመጣ ያለ ሐዘንን ሊያመጣ ያለ አስጨናቂ ነገር ሊያመጣ ያለ ድንገት ሊያስደነግጥ ያለ የእርስ በርስ ጦርነት ሊያመጣ ያለ የአውሬ መንፈስ ተዋጉ ተዋጉ በሉት በሉት ይወጋ ይፍረስ በኢየሱስ በሉ። አፍርሱ አፍርሱ አፍርሱ። ሂድ ሂድ ከምድራችን ከኢትዮጵያ ላይ ከጂጂጋ ላይ ከምስራቅ አካባቢ ከኦሮሚያ ላይ ሂድ ሂድ ሂድ። ከደቡብ ላይ ሂድ ሂድ ሂድ። ከሰሜን ላይ ማጋና ማጋዳና ማስ ከምስራቅ ላይ ከምዕራብ ላይ ማጋና ማጋጃና ማሶኮቶኖሲ ኤቤሌ በቸረበ ሰኮቶና ማጋዳና ማጋሲ ኤቢላቻና ማሰቀማዲና ማግሎሮዶ ሰቢጃንቶ ሰገዲና ማጋሲዮ በኢየሱስ ስም ይመታ በኢየሱስ ስም ይመታ። ዘርጉ እጆቻችሁን አሜን በሉ። በኢየሱስ ስም ይመታ በኢየሱስ ስም ይመታ በኢየሱስ ስም ይመታ በኢየሱስ ስም ይገፈፍ። የማየው ጥቁር መጋረጃ በሰማዩ ላይ በኢትዮጵያ ላይ አለ። ወልተንቲናጋ ድንገት ሊያስደነግጥ ድንገት ያልተጠበቀ ሰው ድንገት ኢትዮጵያን ሊያሳዝን ድንገት የተጠነሰሰ የእግዚአብሔር መንፈስ ያሳየኛል። ሊያስደነግጥ ያላለ ሊያስደነግጥ። እኔ ግን የተጠነሰሰ ማሰሮ አያለሁኝ። ነገር ግን ትልቅ ማሰሮ በከተማው ላይ ሲፈርስ አየሁኝ። ጥንስሱ ሲፈስ አየሁኝ። ሲፈስ አየሁኝ። እንደዚህ አያለሁ። አሞራ እጁን ዘርግቶ ክንፉን ዘርግቶ አሞራ ሲያንጃብብ 7 አሞራ ምድሪቷ ላይ እንዲያንጃብቡ ሲወድቁ አያለሁ። ክንፋቸው የተመታ ሲወድቅ አያለሁ። የሚሽከረከር ሰይፍ አያለሁ። የሚገለባበት ሰይፍ አያለሁ። በደንብ ስሙ። የማየውን ተናግሬያለሁ። አሁንም ጸልዩ። ኢትዮጵያ በአጠቃላይ ትጸልይ። ድፍን ኦሮሚያ ትጸልይ። በኦሮሚያ ክልል በጣም ጸሎት ያስፈልጋል። እንደ እግዚአብሔር ሰው እናገራለሁ። ጸልዩ። በኦሮሚያ አካባቢ ጸሎት ያስፈልጋል። እንዳለ ምድሪቷ ላይ ጥቁር ዳመና ጥቁር መጋረጃ ሲያደርጋየው ሰይፉ ግን ቆራርጦ ሲጥለው አየሁ። የእናቶች ጸሎት የአባቶች ጸሎት ያስፈልጋል። ድንገት ሊያስደነግጥ የመጣ ነገር አለ። እግዚአብሔር ግን ሐሳቡን በተንኩት ይለኛል። ጌታ እግዚአብሔር አምላክ ሆይ እንደዚህ ይለኛል። ቋንቋ ሊደባልቅ እርስ በርስ ሊያጋጭ የወጣ የጠላት አሰራር እግዚአብሔር መታወት ይለኛል። እግዚአብሔር አሁንም ይለኝ ምሽግ ጸልዩ፣ ጾሙ ይላል ጌታ። ጾሙ ይላል። በሰሜን ጸልዩ ተናግሬያለሁ። ጸልዩ። ደቡብ ጸልዩ፣ ምስራቅ ጸልዩ፣ ምዕራብ ጸልዩ። ክልሎችን እየከፋፈለ ጨለማ ሲሆን ያለው እግዚአብሔር ያንን የጨለማ መጋረጃ ሲቀደው ያለው። አሁንም ጥቂት ትግል አለ። ጥቂት ግን የሁሉ እግር ሲብረከረካ ያለው ሁሉ የሚያስደነግጥ ነገር ያለ የጌታ መንፈስ ከፊት ይመታዋል። ሕዝቤ መሽግ፣ የምወድ ሕዝቤ ጸልይ፣ አገርህን አስበልጣለሁ ይላል ጌታ። የምወድ ሕዝቤ ተሸሸግ ይላል።